ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አላችሁ? የቻይና ሚስጥራዊ አውሮፕላን ኢራን ገባም። የኢራን ቴሌቪዥን ተጠለፈ። ዛሬም በእስራኤል ከባድ ፍንዳታ። የኢራን የኒውክሌር ማብለያ ተመታ። አያቶላህ የሞሳድ ሰላይ ናቸው ስለመባሉ፣ የሞሳድ ህንጻ ስለመውደሙ፣ ዋና የኒውክሌር ሳይንቲስቶች ስለመገደላቸው ዋና ማጠንጠኛ ጉዳዮች ናቸው። የእስራኤልና የኢራን ጦርነት ተባብሶ ሲቀጥል ሀያላኑ ጎራ ለይተው ሊተጋተጉ የተቃረበ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ልደበድብ እችላለሁ፣ ኢራን እጇን ትስጥ፣ የኢራን ሁለንተናዊ መሪ አያቶላህ ኻሜኒ የት እንደተደበቀ አውቃለሁ፣ መግደል እንችላለን ማለታቸውን ተከትሎ የሩሲያና የቻይና መንግስታት አሜሪካን እያወገዙ ይገኛሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሜሪካ በመካከለኛው ምስራቅ ጣልቃ እንዳትገባ ሲሉ ማስጠንቀቂያ መስጠታቸውን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቭላዲሚር ፑቲን ምላሽ ሰጥተዋል። እንዲህ ሲሉ ቭላዲሚር ፑቲን ሆይ መጀመሪያ ከዩክሬን ጋር የገባህበትን ጦርነት መፍትሄ ስጥ ነው ያሏቸው። ትናንት ምሽት ላይ ቭላዲሚር ፑቲን አሜሪካ በመካከለኛው ምስራቅ ጣልቃ ባትገባ ይመረጣል፣ ትልቅ ዋጋ ትከፍያለች ሲሉ አስጠንቅቀዋል። ምዕራባውያኑ በአሜሪካ አጋፋሪነት በዩክሬን በኩል ገብተው ሩሲያን አስደብድበዋታል። እናም አሁን ፑቲን በኢራን በኩል ገብተው ምዕራባውያንን መበቀል ይፈልጋሉ እየተባለ ይገኛል። ሩሲያ ከዩክሬን ጋር ጦርነት ውስጥ ስትገባም ከኢራን ተተኳሽና ሻሂድ ድሮኖችን በካስፒያን ባህር ጭራሮ እንደጫነ ግመል በመርከቦቿ እየጫነች መውሰዱ አይዘነጋም። ኢራን ተመተው አይወድቁም የሚባሉትን የጦር አውሮፕላን እና የስለላ አውሮፕላን መታ መጣሏ ከጀርባ የቻይናና የሩሲያ እጅ እንዳለበት ትልቅ ማሳያ ነው እየተባለ ነው። ከትናንት በስቲያ ሌሊት የቻይና ካርጎ አውሮፕላን ከቻይና ተነስቶ በፓኪስታን አድርጎ ኢራን ድንበር ሲደርስ ራዳር ጠፍቶብኛል ስለማለቱ ዓለም አቀፉ አቪዬሽን አስታውቋል። ያ የቻይና አውሮፕላን ለዚያውም ኢራን አየር ክልሏን በዘጋችበት በዚያ ወቅት ኢራን መግባቱ የምስራቁ ጎራ ማለትም ቻይና፣ ሩሲያ፣ ሰሜን ኮሪያ ከኢራን ጎን መሰለፋቸውን እርግጥ ያደርገዋል። ያ የቻይና አውሮፕላን ወደ ኢራን ሲገባ ምን ይዞ ይሆን? ኢራን ብቻዋን ነው እየተዋጋች ያለችው የሚለውን ፉርሽ ያደርገዋል። የአሜሪካ አንቶኖቮች እስራኤል መጥተው የጦር መሳሪያ አይነት በአይነት ሲያራግፉ ታይተዋል። አሜሪካ ቦምብ ጣዮቹን ግዙፍ አውሮፕላኖቿን በመካከለኛው ምስራቅ አድፍጣ የትራምፕን ትዕዛዝ ብቻ እየተጠባበቀች ትገኛለች። ኢራን የእስራኤልን ከተሞች ክፉኛ እየደበደበችም ትገኛለች። ትናንት በቤርሽቫ የሚገኘውን ሶሮቃ ሆስፒታልን ደብድባለች። የኢራን አብዮታዊ ዘብ ኃይል በኩራት ደበደብኩ ሲል ገልጿል። ግዙፉ የዳይመንድ መሸጫንም አብዮታዊ ዘብ ኃይሉ አውድሞታል። የሀያሉ የስለላ ድርጅት የሞሳድ ጽሕፈት ቤት ህንጻም ወድሟል። በሃይፋ ከተማ ከፍተኛ ውድመት የደረሰ ሲሆን የኢራን አብዮታዊ ዘብ ኃይል የሃይፋና የጃፋ ከተማ ነዋሪዎችን ለቃችሁ ውጡ ሲል ማስጠንቀቂያም ሰጥቷል። አብዮታዊ ዘብ ኃይሉ ይህንን ይበል እንጂ ትናንት ህዝብ የሚታከምበትን ሆስፒታል አውድሞ በኩራት ደበደብኩ ብሏል። ወዲያው ደግሞ ህዝብ ከከተማ እንዲወጣም አሳስቧል። አልኩ ለማለት እንጂ ለህዝብ አስቦ አይደለም የሚሉት ተበራክተዋል። ኢራን ፋታህ ብላ የሰየመችውን ሚሳኤል አውጥታ ወደ እስራኤል አስወንጭፋ ዛሬ ማለዳ በደቡብ እስራኤል ከባድ ፍንዳታዎች ተሰምተዋል። የኢራን ፋታህ ሚሳኤል ከመሬት ተወንጭፎ ወደ ሰማይ ሲምዘገዘግ ላየም መብረቅ የወረደ ነው የሚመስለው። ኢራን የጦር መኮንኖቿ ተገድለውባት በጽናት እንዲህ መቆሟ በርካቶችን አስገርመዋል። እስራኤል ትናንት ሰፊ ልምምድ ስታደርግ ነው ያለችው። አየር በአየር ነዳጅ የሚሞሉ የጦር አውሮፕላኖቿ እጅግ ከመሬት በመነሳት የኢራንን አየር ክልል አልፈው ወደ እስራኤል ተመልሰዋል። እስራኤል አራክ በተባለ ቦታ የሚገኘውን የኒውክሌር ማብለያ ደብድባለች። በዋና ከተማው ቴሄራንም ከባድ ፍንዳታዎች ተሰምተዋል። ትናንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ሚሳኤል የተመታውን ሶሮቃ ሆስፒታል ሲጎበኙ እንዲህ ብለዋል። ኢራን ከባድ ዋጋ ትከፍላለች፣ ከእስካሁኑ የበለጠ ጥቃት ይደርስባታል፣ የኢራኑ መንፈሳዊ መሪንም እናስወግደዋለን ሲሉም ተሰምተዋል። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝም የኢራን መንፈሳዊ መሪ አያቶላህ ኻሜኒ በሕይወት እንዲኖር መፈቀድ የለበትም ብለዋል። የኢራን ቴሌቪዥን ጣቢያ በእስራኤል ሳይበረኞች ስለመጠለፉም ተሰምቷል። በ2023 አንዲት ኩርዳዊት ወጣት በቴሄራን ሂጃብ አላረግሽም ተብላም በፖሊስ ተይዛ መገደሉ አይዘነጋም። በወቅቱም የኢራን ሕዝብ ግልብጥ ብሎ ወጥቶ የአያቶላህን መንግስት ተቃውሞ ነበር። ሴቶች በአደባባይ ሂጃባቸውን እያወለቁም በሰዓት እያቃጠሉ ጸጉራቸውንም መቀስ እየቆረጡ ነበር የተቃወሙት። ያንን ተቃውሞ ባዚች በተባለ የአያቶላ ታጣቂ ቡድን በርካቶች ተገደሉ፣ አቆሰለ፣ አሰረም።
ትላንት ታዲያ የሳይበር ጥቃት የተፈጸመበት የኢራን ብሔራዊ ቴሌቪዥን ጣቢያም ሲያሳይ የነበረውን ያንን የተቃውሞ ትዕይንት ነበር። በኢራንም ከፍተኛ ግራ መጋባት ተፈጥሯል። የእስራኤል የጸጥታ ዘርፍ ኃላፊ ኢታማዦር መንጊቪር አልጀዚራ በእስራኤል መተላለፍ የለበትም ሲል ተናግሯል። አልጀዚራ ከዚህ በፊት በቴል አቪቭ እና በዌስት ባንክ ቢሮ ነበረው። የእስራኤል መከላከያ ሰራዊት እነዚህን በዌስት ባንክና በቴል አቪቭ የሚገኙትን ቢሮዎች መዝጋቱ አይዘነጋም። አሁን በዮርዳኖስ አማን ከተማ ቢሮውን አድርጓል። ዋና መቀመጫውም ኳታር ዶሃ እንደሆነ ይታወቃል። አንድ የጀርመን ሚዲያ ባልደረቦች በእስራኤል የሚሆነውን ሁሉ ቪዲዮ እየቀረጹ እና እየዘገቡ ሳለ ወከባ ተፈጽሞባቸዋል። እስራኤል የኢራንን አገዛዝ ልክ እንደ ሂዝቦላህና ሐማስ ለማድረግ በጥፍሯ ቆማለች። ሰውነት ውስጥ ገብቶ ደም ሳይነካው ይወጣል የሚባልለት የእስራኤል የስለላ ድርጅት ሞሳድ ኢራንን ሲበረብራት ከርሟል። እናም አንድ ቀን የአያቶላህን መንግስት ጉድ ይሰራዋል ተብሎ ይጠበቃል። ሞሳድ በእስራኤል በዘረጋው ሰንሰለት የተነሳ ባለስልጣኖች አይተማመኑም ነው የሚባለው። እንደውም አንዳንድ የኢራን ደጋፊዎች አያቶላህ ራሳቸው የሞሳድ ሰላይ ናቸው ሲሉ ጥርጣሬያቸውን ይናገራሉ፣ ይጽፋሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ድጋፍ ብታደርግልን ባታደርግልንም የኢራንን የኒውክሌር ማብለያ የማውደም እቅድ አለን ሲሉ ተናግረዋል።